ላለፉት 10 ቀናት በወልቂጤ ከተማ ሲካሄድ የቆየው ሶስተኛው የማዕከላዊ ኢትዮጵያ ክልል ልዩ ልዩ ስፖርታዊ ሻምፒዮናና የባህል ስፖርቶች ፌስቲቫል በድምቀት ተጠናቋል። ውድድሩ በቀጣይ ለሚደረገው ሀገር አቀፉ ውድድር ተተኪ ስፖርተኞች የተገኙበት መድረክ እንደሆነ ነው የተጠቆመው። የዕለቱ የክብር እንግዳ የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ እንደተናገሩት ውድድሩ የተወዳዳሪዎችን ጨዋነት ያስመሰከረበት መድረክ መሆኑን ጠቁመው እንዲሁም ከስፖርታዊ ውድድር በዘለለ ህብረ ብሔራዊ አንድነታቸውን ያስመሰከሩበት መድረክ መሆኑን ጠቁመዋል። ይህ መድረክ የህዝባችንን ማንነትና ስፖርታዊ ጨዋነትን በደማቅ ሁኔታ ያስመሰከረውና ስፖርታዊ ውድድር ብቻ ሳይሆን የባህላዊ ሴቶቻችን መገለጫ የአንድነታችን መድረክና የወጣቶችን ብቃት የታየበት ልዩ ክስተት ነበር። የፌስቲቫሉ ትርጉምና ስኬት ባለፉት 10 ቀናት በሜዳዎችና ስቴዲየሞች ስንመለከት የነበረ ፉክክር ብቻ አይደለም። ከዚያም ይልቅ ትውልዱ ከማንነቱና ከባህሉ ጋር የተሳሰረ መሆኑን ያረጋገጥንበት በልዩ ልዩ ስፖርት አይነቶች አዳዲስ ክልላችንን የሚወክሉ ተተኪ ስፖርተኞች የተገኙበት የተለያዩ ብሔረሰቦችና ወጣቶች በአንድነት ሆኖ ስፖርት የሰላም ቋንቋ ነው የሚለውን መሪ በተግባር ያሳዩበት መድረክ ነበር። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በበኩላቸው ከውድድሩ ከማሸነፍና ከመሸነፍ በዘለለ የማዕከላዊ ኢትዮጵያ ክልል ባህልና እሴትን የተንጸባረቀበት መድረክ እንደነበረም አያይዘው ገልጸዋል። ለስፖርት የተለየ ትኩረት ተሰጥቶ ጤናማ ማህበረሰብ ከመፍጠር አንጻር ልዩ አስተዋጽኦ ያለው ስለሆነ ዞናችን በእርግጥም ሰላማዊ እንደሆነ የትኛውም ሁነቶች ማስተናገድ በሚችልበት ቁመና ላይ መድረሱን የሚያመለክት ስለሆነ የመጀመሪያ ደረጃ በዚህ 10 ቀን ጊዜ ውስጥ ሲካሄድ ያየነው የነዚህ ስፖርቶች በሙሉ 10ን ቀን ፍጹም ሰላማዊ በሆነ ሁኔታ የማዕከላዊ ኢትዮጵያ ክልል ወንድማማችነትን የበለጠ ከፍ በሚያደርግ ደረጃ የተካሄደ ስለሆነ አካባቢያችን ዙሪያችን ሰላም እንደሆነ ማሳያም ወጣቱን ደግሞ ለስፖርት ምን ያክል ፍቅር እንዳለው ለቀጣይ ለልማት ስራዎቻችን ማነሳሻ ጭምር ስለሆነ እንድምታው ከፍተኛ ነበር ማለት ይቻላል። የጠንባሮ ልዩ ወረዳ ዋና አስተዳዳሪ እንደገለጹት ስፖርት ወንድማማችነትን የሚያጠናክር መሆኑን ገልጸው የጉራጌ ዞንና የወልቂጤ ከተማ ነዋሪዎች እንግዳ ተቀባይነታቸውን በውድድሩ አስመስክረዋል ሲሉ ተደምጠዋል። የጉራጌ ሕዝብ እንግዳ ተቀባይ ነው፣ እንግዳ አክባሪ ነው። ስለዚህ በዚህ ሁሉ የመጡ ስፖርተኞችን የተቀበላቸው አቀባበልም ማስተግነው ሁኔታ በጣም የተሻለ ነው። የጸጥታ ሁኔታም በጣም ደስ የሚል ጥሩ ነገር ነው ያለው። ስለዚህ በጣም ደስ የሚል ነገር ነው ያለውና ህዝቡም ደግሞ በጣም ደስተኛ ነው። ስፖርተኞችን በጣም ደስተኞች ነን። እኛም ደግሞ መተን ስናይ በጣም ከዛ ይበዛል ደስታ ነው የሰነቅነውና ስለዚህ የጉራጌ ህዝብ ትልቅ ህዝብ ነው። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊና የስፖርት ዘርፍ ኃላፊ አቶ ሰይፋ አላሙ በበኩላቸው ከወልቂጤ ዩኒቨርሲቲ ጋር በጋራ በመተባበር ብቁና ተወዳዳሪ ስፖርተኞችን ይዞ በሀገር አቀፍ በሚደረጉ ውድድሮች ለመቅረብ እንደተዘጋጁ ገልጸዋል። እንግዲህ እኛ እንደ ክልላችን ሰፋ ያለ ተሳትፎ ነው ያካሄድንበት። የህዝቡ የህብረተሰቡ በስፖርቱ ልማት ተሳታፊ እንዲሆን ሰፊ ስራዎችን ሰርተናል። ከዛ ባሻገር ወጣቱ በስፖርቱ ልማት ተጠቃሚ እንዲሆኑ በሀገር ላሉ ክለቦች፣ ማዕከላት፣ ፕሮጀክቶች በዚህ ውድድሮች የሚመለመሉ ስፖርተኞች አሉ። ከዛ ባሻገር ክልላችን ሊወክሉ የሚችሉ ምርጥ የሆኑ ስፖርተኞችን በዚህ ውድድር ሰፊ ቴክኒክ ባለሙያዎችን ከዩኒቨርሲቲዎች ጭምር ተጠቅመን ጠንካራና ምርጥ ብቃት ያላቸው ልጆችን ማየት እንዲችሉ ሰፊ ዝግጅት አድርገን ምልመላ የተካሄደበት ሂደት ነው ያለው። በአገር አቀፍ በሚካሄዱ ውድድሮች አንዱ የክልላችን መልካም ገጽታዎችና ማዕከላዊ ኢትዮጵያ ምንድናት፣ የት ነው ያለችው፣ እድገት ጎዳና ያለች መሆኑን በዚህ በፊት የነበሩ ውድድሮች ላይ ያመላከትንበት ነው። ከዛ ውጪ በእነዚህ ውድድሮች በሀገር ደረጃ በሚዘጋጁ ውድድሮች የኛ ስፖርተኞች በስፖርታዊ ጨዋነት ተሳትፈው ከዛም ባሻገር አሸናፊ መሆን እንዲችሉ በስነ ልቦናም በታክቲክም በቴክኒክም ሰፊ ስራዎችን እየሰራን ያለን። ላለፉት 10 ቀናት ሲካሄድ የቆየው ውድድሩም ሲጠናቀቅ በሴቶች እግር ኳስ ሀዲያና በድምር ውጤት ሲያሸንፍ በአጠቃላይ የስፖርት አሸናፊነት ደግሞ የጉራጌ ዞን ማሸነፍ ችሏል። በመዝጊያ ዕለትም በተደረገው የወንዶቹ ብርቱ ፉክክር በተደረገበት መርሃ ግብር የጉራጌ ዞን የጠንባሮ ልዩ ወረዳን በመለያ ምት በማሸነፍ የዋንጫ አሸናፊ መሆን ችሏል።